ልቤ እያመጣ ያለው ሐሳብ ስለሆነ ግን እባክህ እኔ ሲኦል መግባት አልፈልግም። እርዳኝ፣ እንዳገኘህ እርዳኝ። እና ደግሞ አእምሮዬን በትክክል እኔ መጠየቅ ከጀመርኩኝ ነገርኳችሁ። ምንም አምላክ ባይኖርስ እሱ የፈጠረውንስ ያንስ ፈጥሮት ማለት እንደዚህ የሆነ እንደዚህ አይባልም ብዬ ራሴን ለህሊናችሁ እንደዛ አትብሉትም። ለምሳሌ አንድ ሰው ሲጋራ የሚያጨስ ቢሆን ሲጋራ ለመተው ይፈልጋል አይደለ? ሲጋራውን እዚህ ጋር አስቀምጦ መተው ፈልጋለሁ ቢል እምቢ ነው የሚለው አይደል? ከዛ ግን ይሄን ሲጋራ አውጥቶ ጥሎ ራሱ ላይ በር ቢቆልፍና ቁልፉንም ቢወረወረው የትም አያገኘውም። በቃ አብዶ ሲጋራውን ቢፈልገውም ማግኘት አይችልም ስለተቆለፈበት። አእምሯችሁን እንዴት አድርጋችሁ ቆልፋችሁ አረ እንደዚህ አይታሰብም፣ አረ እንደዚህ አይነት ጥያቄ አይጠየቅም፣ ሰላም እባክሽ ወደ አእምሮሽ ተመለሽ ብላት አእምሮዬ እንደውም እየሰፋ መጥቶ ብዙ ጥያቄዎችን አምላክ መጠየቅ የማይችለው ማለት ትችላላችሁ። ምንም ያለ ፍርሃትና ያለ ርህራሄ በቃ አእምሮዬ እየወጣ አጀንዳ ላይ መጻፍ ጀመርኩኝ። ከዛ በቃ መፈለግ ጀምራለሁ። አሁን የሆነ ትክክለኛ ነገር ላይ ቆሜ ነው ማምለክ የምፈልገው። ውርስ እንዲሆንብኝ አልፈልግም። ሃይማኖት አልኩ በቃ መውረስ አልፈልግም። የምፈልገው ምንድነው በትክክል የቆምኩበት ልክ ስለወረስኩት ሳይሆን ትክክል ስለሆነ ማመን ነው የምፈልገው። ሌላውም ስለወረሰው ነው የሚቆም። እኔ አሁን ለክርስትና ቋሚ ጠበቃ የሆንኩለት ወርሸው እስላምንም አይሆንም ብል ጣዖት አምላኪዎችም አይሆን አልፈልግም አልኩኝና ከራሴው መጽሐፍ ነው የምጀምረው አልኩ። ከዛ ፍጥረት ጀምሬ ማንበብ ጀመርኩኝ። መጽሐፉን ሳነበው በጣም ብዙ ትምህርቶችን አስተማረኝ። ከዛ በኋላ ደግሞ እንደ ሃይማኖቴ አንዳንድ ነገሮችን መመልከት ጀመርኩ። ያው ራሴ ሳደርጋቸው የነበረውን ነገሮች ወላጆቼ የሰጡን ነገሮች በጣም ብዙ የሚጋጩ ነገሮች አሉ። እንዲህ ነው ብዬ መናገር አልችልም። ለአንዳንድ ሰዎች ስታማክሯቸው የሚሰጧችሁ መልስ አሳዛኝ ነው። እኔ ደግሞ አሁን በትክክል የሆነ እንደሚበላ እንደሚጠጣ እንደምተኛው ነገር ከሞት በኋላ ያለው ህይወት ከዚህ በኋላ አሳስቦኝ እውነተኛ የሆነ አምላክን ማምለክ ነው እንጂ የፈለኩኝ ወራሽ መሆን ስላልፈለኩ ታትሬ ሃይማኖት ላይ ማሰስ ጀመርኩና በጣም ብዙ ነገሮቹ መጽሐፍ ቅዱስ አሳወቀኝና እሺ እስልምና ስልክብ ይሆናልኩኝ ደሞና በአፕሊኬሽን ዳውንሎድ አድርኩ። ለማጥናት ስሞክር እኔ እንጃ ወይ እንግዲህ እኛ ዘፍጥረት አለን፣ የሳትንበት ቦታ አለ፣ እግዚአብሔር ከኛ ያዘነብን ነገር አለ፣ እናስተካክለው የሚገባ የሚነገረን ነገር አለ። ከዛ በክርስቶስ ኢየሱስ የሆነልን አለ፣ በሙሴ በኩል የምናውቀው አለ፣ በክርስቶስ በኩል የሆነው የምናውቀው አለና እየተረዳችሁት ለአንድ ምንም እንደማያውቅ ኤቲስት እንኳን ብትሰጡት መጽሐፍ ቅዱስን ብቻ ብትሰጡት ሊድ ማድረግ ይችላል። ቁርአን ላይ እምቢ አለኝ በቃ ማለት አይገባኝም። አንዱ ታሪክ የሆነ ነገርን አይጨርስም፣ የሆነ ነገር ያስገባልና አንደርስታንድ ማድረግ አልቻልኩም። ከዛ በኋላ አውቆ ይሆን እንደ ይሄ ነገር አልገባኝ አለ ምናምን ብዬ ደግሞ ጌታ ሆይ እባክህ ማለት የሆነ የክርስቲያኖች አምላክ ልክ ነው ብዬ አይደለም አምላክ ብዬ ነው እየደመደምካል። እግዚአብሔርም አላህም ምን ብዬ ማልጣራም አምላክ ሆይ እንደው ልክ የሚሆን ከሆነ እስቲ ማስተካከልበትን ነገር እምትመራኝ ካለ እያልኩኝ ሳስብ ፌስቡክ ላይ ማን ቢመጣ ጥሩ ፓስተር አሊ ኦማር እንዴ እስላም ጭራሽ ወጦ ኦርቶዶክስም አለ ወደ ወንጌላውያን አማኞች ጋር ገብቷልና የሰው ደግሞ ሃይማኖትን አይደለም ይሰብኩ ወንጌላዊ አማኝነት ምናምን አይደለም ይሰብኩ በቃ በክርስቶስ የሆነውን ምናምን እና ለማየት ይስበኛል። ከዛ ሜሴንጀር ላይ ጻፍኩለትና በቃ ይሰውየማ እውነትም እንደኔ ተጠራጥሮ ፈልጎ ይሆናል ሃይማኖቱን ትቶ ወደዚህ የመጣው ማለት ነው ብዬ ገባው። እሱ በክርስቶስ ፍቅር የተነደፈ ሰው ነው። ስለ ክርስቶስ ነው የሚያወራላችሁ። በቃ ዝም ብሎ ያወራላችኋልና በቃ ከእስልምና እንትን ያለበትን ነገር ምናምን ከዛሬ 3-4 አመት በፊት የነበረኝ የፌስቡክ ፔጅ ሄዳችሁ ብታዩት ብዙ ኮሜንቶች አሉት። ፓስተር አሊ ኦመር የሚሉት አሁን ቲክቶክ ላይ መጥቷልና በሜሴንጀርም እንደዋወል ነበርና ይነግረኛል በቃና ኦኬ ስለዚህ ይሄ ሰው የሆነ ነገር አውቋል ማለት ነው። ታትማች እስልምና ላይ ኮንሰርን እንዳልሆን የእግዚአብሔር ሐሳብ ምን ሆነ ከእስልምና የሆነ ነገር ፕሩፍ አድርጎ የወጣ አንድ ሰው አሳየኝ ማለት ነው። ከዛ ይሄን እየተመለከትኩ እያለ ይሄን አሊ ኦመር አይቼ ገድላትና ታምራትን እያጣቀስኩ እያየው ሳለው ማን መጣ? ተናገሩ እውነቱን ኤርሚያስ። እሱ ደግሞ ያንናን ሰው ይሄን ጣሉ ይሄ ልክ አይደለም ምናምን እያለ ይናገራልና በእውነት የሆነ ጴንጤዎች ስብከቱ ነው የሆነ ከወንጌላውያን አማኞች የመጀመሪያ የሰማው ሰው እኔ ኤርሚያስ ነው። ከዛ በፊት የነበረ ማንንም የማየት ፍላጎት ስለሌለኝ አላየም ስለ እውነት ነው የምላችሁና እሱ ይናገራል እና እኔ ደግሞ ይሄ ሰው ውሸት ይሁን እውነት በፕሩፍ ማረጋገጥ ስለምፈልግ እኔ ማሰስ እዛ ውስጥ ገብቼ ስለነበር የሚሉትን መጽሐፍቶች ገድላትን ታምራትን በተለይ ጊዮርጊስ ሌሎች ቃል በቃል ነው የሚናገራቸው። የሆነ አንስቶ እየሸወደ የሚያወራ ሰውም አይደለም። ከዛሬ 4-5 አመት በፊት እንግዲህ አስቡት። እሱ ፌስቡክ ላይና ዩቲዩብ ላይ ብቻ ነበር የሚያገለግለውና አንስቼ እነዛን መጽሐፍቶች ሳነብ እሱ ደግሞ በደንብ ክላሪፋይ ያደረገው ይሄ በምን እንደሳተ ከወንጌል አንፃር የሚናገራቸው ቪዲዮዎቹን በደንብ መከታተል ጀምሮ የሆነ ነገር ጠራልኝ። ግን ደግሞ የወንጌላዊ አማኝ ነው ትንሽ ፈራሁት ማለት ነው።
ከዛ የሱን ትምህርቶች እያያችሁ ስትመጡ ዩቲዩብ ተመሳሳይ ነገሮችን ማየት ከፈለጋችሁ እዛው አይደለም የሚመጣው። ማን ቢመጣ ጥሩ ነው? መርጌታ ጽጌ ስጦታውና መርጌታ ሙሴ ኦርቶዶክስ መልስ ካላት እኛም ጥያቄ አለን የሚል ዴ አብይ ምንድነው የሚሉት? ጭራሽ ቄሶቹና መርጌቶቹ አልኩኝ። በቃ እነሱ ደግሞ እንዴት ክላሪፋይ እንደሚያደርጉት ብታይ አትጠይቁኝ። በቃ እኔ እየገባኝ መጣ። መጽሐፍቶቹን ይዤ እነሱን በሚሉት እየተከተልኩኝ ማለት ነው። ከዛ በቃ ወንጌል ትክክል እየሆነ መጣ። ከዛ ደግሞ ኢቢኤስ ላይ አሰግድን አየው ስለነበረ ቃላዋዲን ከፍቶ ነበርና ቃላዋዲ አንዴ የሆነ ሰዓት የሆነች ጓደኛዬ እህት ስታይ አይቼ መጥቼ ከፍቼ እናቴ እነዚህ ተወግዘዋል እኮ እንዳታያቸው ቃላዋዲን ምናምን ብላ ነበርና ደግሞ ለመስማት ይመቻል ከኦርቶዶክሳውያን አማኞች ከወጣችሁና የሚያወራው ነገር በወንጌል በኩል ያለው ነገር እየጠራልኝ መጣ ማለት ነው። ደግሞ አሰግድን በደንብ መከታተል ጀመርኩ። ቃላዋዲን አስጥኜ በደንብ እሱን እየተከታተልኩ ስመጣ አእምሮ እየተስተካከለ መጣ ማለት ነው። ከዛ ወንጌል ልክ የሚሆንበትን ነገር ሰማውና እነዚህ ወንጌላውያን አማኞች እንደዛ እየተባለ ያለ ነገራቸው ሰዎች የሚያወሩት ነገር ሃይማኖት ለማስጠላት እንጂ ልክ ያልሆነ ነገር እንዳለ አየው። ግን ደግሞ ቲክቶኩን ፌስቡኩን ተቆጣጥሮት የነበረ እነዚህ ሐሰተኛ ነቢያቶች ተብሎ አንዳንዴ እንትን ምንድነው ያሾፉባቸዋል፣ ምን ይሉባቸዋል ምናምንና እንደዚህ ምናምን የሚሉት ነገር ነው ያስፈራል። በእውነት ሪዚስት በቃ እንደዚህ እየጠየቀ ያወቀ የመጣውን ሰው ደግሞ እንዳይቀጥልበት የሚያደርገውን ነገር ደግሞ እነዚህኞቹ ይዘውታልና በቃ ይሄ በወንጌል በኩል ወጥተው የነበሩት እነዚህ እናሰግድ አስተምረው በጣም ሳበኝ ማለት ነውና እነሱ ጋር በደንብ መከታተል ጀመር። ግን ደግሞ ኤርሚያስን ማየት አላቆምኩም። ተናገር እውነቱን እና አንዴ ለመጀመሪያ ጊዜ ፓስተር ሲያወራ የሰማሁት ፓስተር አላዛርን በጣም ትሁት ሰው በቃ እንዲህ መልኩን አይታችሁ በጣም በቃ የሆነ ትህትናው የሚገባችሁ ሰው የለም። አንዴ ስለ መንፈስ ስጋና ነፍስ ከኤርሚያስ ጋር ገብቶ ያወራልና እኔ መጽሐፍ ቅዱስን እያወቅኩ ይሄ ነገር አንደርስታንድ እየሆነ ልክ ያልሆነና ልክ የሆነ ነገሮች እየገቡኝ ነው። ግን ባለውበት ነው መቀጥለው። በቃ እየተመራመርኩ ነው። ግን ምን ላይ እንደምደርስ አላውቅም። ዝም ብዬ ነው መቀጥለው። ከዛ ገብቶ ያስተምራል እና ሲያወራ በጣም ነው የሚገርም። የሆነ ልባችሁን በደንብ የሚይዛችሁ ነገር ነው የሚያወራውና የነሱ ፓስተር እንደዚህ ነው የሚያወሩት። እስካሁን የሰይጣንን ስም አልጠቀሱም። እስካሁን ሐሰተኛ ክርስቶስ አላወሩም እላለሁ። በቃ ያው ኤርሚያስ ኦርቶዶክስ ላይ የምትጥሉትን ነገር ነው የሚያወራው። ወንጌልን በዛው ይናገራል። ግን ፓስተር ስላልተባለ ፓስተር የሚባለው ነው ውሸት የሚያወራ ብያለሁና አላዛር የሚባለው ፓስተር አላዛር ይቅርታ ሲያወራ በጣም ገረመኝ። ደግሞ በሚገርም መንገድ ነው የሚገልጸው። ክፍል 1 ክፍል 2 ተከታተልኩኝ ዝም ብዬና በክፍል 3 ላይ የመጀመሪያው መጨረሻ ላይ ሲጨርሱ ጌታ መቀበል የምትፈልጉ 7 ቁጥር ጻፉ ምናምን ይላሉና ጸሎቱን ሲያስብሉ አልልም ጴንጤ የሚባሉትን ላለመሆን ልቤን ዘግቼ ግን ጸሎቱን ስሰማው የሆነ የሰይጣን ስም አይጨመርበትም እና ነው ነገሩ ላለው ደግሞ ማለት ነው። ከዛ አንዴ ፓስተር በጣም የሚናገረው ነገር የሚገርም ነገር 3ኛው ክፍል ላይ ይሁን ምናምን 3 ክፍል ይሁን 2 ክፍል ነው ያስተማረው። 5 ዓመት አልፎታል ረስተውትና በሚቀጥለው አሁን ግን ጌታ መቀበል የምትፈልጉ አይርፈድባችሁ ብዙ ታሪክ ተናግሮ ሲናገር እንዴ የምቀበለው መጽሐፍ ቅዱስ ውስጥ ያለውን ጌታ እኔ ሰይጣንን አልቀበል ብዬ 7 ቁጥር ጻፍኩኝ። ከዛ ጽፌ አብሬ ጸሎቱን አልኩና መጨረሻ ላይ ለኤርሚያስ በገርላትና ታምራት ጭቅጭቅ ውስጥ ጽፍለት ስለነበር 7 ቁጥር ጻፍኩ እኮ ስለው በሜሴንጀር ደወለልኝና በቃ በጣም ደስ አለው ምናምን። ግን ጸሎቱን በደንብ ገብቶሽ ብለሻል ሲለኝ እንደው ዝም ብዬ እንትን አልኩ። አይ ጌታን መቀበል እኔ እኮ ተቀብያለሁ ጌታን የክርስቶስን መጽሐፍ ቅዱስ ውስጥ ያለውን ነው መቀበል። እኔ ስላሴን አምናለሁ። የተሰቀለውን ክርስቶስ ከቅድስት ድንግል ማርያም የተወለደውን አምናለሁ። ባፍሽ መመስከር ስላለብሽ ነው። ግድ የለሽም ከልብሽ ሆኖ ተሰጠሽ በይ አለኝ። እሺ አሁን አንተ አብረህ ጸሎት እናድርግ እላለሁ አልኩት እና ሌላ ቃል ሊልብኝ ይሆን ብዬ ወንት ጌታ ምህረት አድርጎልኝ ነው እኮ እኔ አጸለየኝና በቃ እንግዲህ ትክክለኛ ወንጌላውያን አማኞች ቸርች ጋር ምናምን ህብረት አድርጊ ነው። እኔ እንደዛ አላደርግም። ጌታን ግን አውቄያለሁ በትክክል። ግን እንደዚህ አይነት ጸሎት ጸልየሻል ልብሽ ምን ተሰማሽ ሲለኝ እኔ ግን አሁን የምታጸልየውን አይነት ጸሎት እኮ እኔ ከድሮ ጀምሮ ለስንት ዓመታት እለው ነበር አልኩት። እንዴት አለኝ። ሊረሳው ይችላል ኤርሚያስ እና እንዴት ሲለኝ የስቅለት ፊልምን ካያችሁ በኋላ ድሮ ማለት ነው እዚህ በካሴት የነበረውን ነበር የምናየውና መጨረሻ ፊልሙ ሲጠናቀቅ ሞቱን በቃ አይታችሁ አልቀሳችሁ ትንሳኤውን ካያችሁ በኋላ ደስ ብላችሁ የሚመጣ ጸሎት አለ። ምን ይላል? ጌታ ኢየሱስ ክርስቶስ ሆይ ታስፈልገኛለህ። ለኃጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኝና ጌታ አድርጌ እቀበልሃለሁ። ህይወቴን ተረከብ። ዕለት ከዕለት ፈቃድህን ለመፈጸም ኃይልህን ስጠኝ ይላልና በጣም ጸሎቱን ወድጆ ፓውዝ አደረኩና ጸሎት ማብዛት የምወድ ሰው ነኝ። ከዳዊቴ ከምጽፈው 1 ፔጅ ወረቀት ጀርባ ላይ ጻፍኳትና ሁሌ